ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ ሚያዝያ 3 ወይም አፕሪል 11 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት የጠየቅን፣ ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 185 ብር ከ73 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 154 ብር ከ60 ሳንቲም ገዝቶ 157 ብር ከ69 ሳንቲም እየሸጠ ነው። በንግድ ባንክ 153 ብር ከ06 ሳንቲም ተገዝቶ 156 ብር ከ12 ሳንቲም እየተሸጠ ነው። 1 ዩሮ በጥቁር ገበያ 217 ብር ከ79 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ገዝቶ 187 ብር ከ34 ሳንቲም እየተሸጠ ነው። በንግድ ባንክ 176 ብር ከ94 ሳንቲም ተገዝቶ 180 ብር ከ48 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 235 ብር ከ27 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ71 ሳንቲም ገዝቶ 202 ብር ከ68 ሳንቲም እየሸጠ ነው። በንግድ ባንክ 187 ብር ከ80 ሳንቲም ተገዝቶ 191 ብር ከ56 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 134 ብር ከ15 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ገዝቶ 114 ብር ከ39 ሳንቲም እየሸጠ ነው። አንድ የአውስትራሊያን ዶላር በጥቁር ገበያ 131 ብር ከ18 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 106 ብር ከ72 ሳንቲም ገዝቶ 108 ብር ከ86 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ19 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ66 ሳንቲም ገዝቶ 25 ብር ከ18 ሳንቲም እየተሸጠ ነው። በንግድ ባንክ 21 ብር ከ90 ሳንቲም ተገዝቶ 22 ብር ከ34 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 249 ብር ከ92 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ48 ሳንቲም ገዝቶ 213 ብር ከ67 ሳንቲም እየተሸጠ ነው። በንግድ ባንክ 198 ብር ከ95 ሳንቲም ተገዝቶ 202 ብር ከ93 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌስ ዲናር በጥቁር ገበያ 601 ብር ከ41 ሳንቲም እየተመነዘረ ነው። የኩዌስ ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 501 ብር ከ26 ሳንቲም ገዝቶ 511 ብር ከ29 ሳንቲም እየተሸጠ ነው። በንግድ ባንክ 489 ብር ከ47 ሳንቲም ተገዝቶ 499 ብር ከ26 ሳንቲም በመሸጥ ላይ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም ዱባይ ድርሃም በጥቁር ገበያ 50 ብር ከ57 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ገዝቶ 47 ብር ከ20 ሳንቲም እየሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ49 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ገዝቶ 45 ብር ከ69 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ76 ሳንቲም ገዝቶ 41 ብር ከ57 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 483 ብር ከ08 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 261 ብር ከ93 ሳንቲም እየተመነዘረ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 492 ብር ከ27 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁ ስለነበር ከልብ የመነጨ ምስጋናችን ያቀርብን። በዚያ በቃን። መልካም ጊዜ፣ መልካም ቀን።